ፍቅር በራሱ ስህተት ባይኖርበትም ሰዎች ግን በፍቅር ምክንያት ሊጎዱ ብዙ ነገሮችን ሊያጡ አልፎ ተርፎም የራሳቸውን ሕይወት ጭምር ሊያጡ ይችላሉ። ለዚህ ምክንያት የሚሆኑት ደግሞ በዋነኝነት ሁለት ነገሮች ሲሆኑ የመጀመሪያው ፍቅር በአንድ ወገን ብቻ ሲሆን ወይም ፍቅር ያለው በወንዱ ወይም በሴቷ በኩል ብቻ ሲሆን ነው። ሁለተኛው ምክንያት ደግሞ የገንዘብ ችግር ነው። ችግር ባለበት ሰዎች ችግራቸውን እንዴት እንደሚወጡት ወይም እንደሚያሸንፉት እንጂ እንዴት ፍቅራቸውን እንደሚያጣጥሙት የማሰብ እድላቸው በጣም አናሳ ነው። ትዳር ፍራንክ ይፈልጋል። በጣም ፍራንክ ሳይኖርስ አይጋባም ሰው መፋቀር መዋደድ መጋባት አይችልም። ምን ሊበላ ሊጠጣ አብሮ አይሰሩም። አሁን ስራ ቶሎ ይገኛል። ይሞከራል። በመሞከር ነው ያዘው። በቃ ይሞክሩ። በሶሻል ሚዲያ ስሟ ላላ በመባል የምትታወቀው ቤተልሔም ሰለሞን ያሳለፈችውንና ያጋጠማትን ነገር ካጋራች በኋላ ብዙዎችን አሳዝኖ ነበር። አይ ወደ ገደለው ልግባ ሳላንዛዛውን ሐሳቤን ሳልቀየር ላላ ባላለው በጣም ተስፈኛ ጎበዝ ልጅ ጠንካራ ብዙ ያሳልፍኩኝ የ24 ዓመት ወጣት ነኝ። ከዛሬ 2 ዓመት በፊት ከአዲስ አበባ ዩኒቨርሲቲ ተመርቄ ቲክቶክ ምናምን እየሰራሁ ነበር። አሪፍ ብዙ ሰዎች ጋር ተዳርሼ ነበር። አሪፍ ስራዎች መተውልኝ ነበር ምናምን። ግን ድንገት ተንቀልቅዬ አፍቅሬ አረገዝኩኝ እና ብዙ ይሻቸው የነበርኩት ነገሮች እንዳለብኝ አየር ላይ እና ምናልባት አሁን ራሳቸውን የሚያጠፉ ሰዎችን ለከወደው አይደለም ራሳቸውን የሚያጠፉት ብዬ አንደርስታንድ እንዳደርግ የሚያደርገኝ ቆንጆ ስቃይ አሳለፍኩኝ። እግዚአብሔር ይመስገን። አሁን ግን አንድ ዓመት ሆኖታል። ጠንክሬ እግዚአብሔር አግዞኝ ቆሜያለሁና አሁን ላይ የምሬ ነው። ምንም ስራ ምናምንም ሳይሆን በቃ ይሄ ቲክቶክ ነው ያለኝ እና አሁን ከጓደኞቼም ከብዙ ሰው በኋላ ቀር መስለኝ እንጂ ከፋኝ እና በጣም ትልቅ ተስፋ አለኝ። ጎበዝ ድምፃዊ መሆን የምችል ልጅ ነኝ እና ግን ያን ህልሜን እስካሳካው ድረስ ትንሽ ጊዜም ገንዘብም ይፈልጋል። ሰው እዚህ ላይ መስራት ፈልጋለሁ። እኔ ስራ ማስታወቂያ መስራት እችላለሁ እና ጨጣታለሽ የምናለሽ እና ጥሩ ልብ አላቸው ብላችሁ የምታሳባቸው ኢንፍሉዌንሰሮች ሜንሽን አድርጉልኝ፣ በውስጥ አዋሩኝ። ሜቢ በገንዘብ ምናምን ማችላ አላረጋችሁ ይችላል፣ ግን በኤነርጂ ምናምን እኔ ድምቀታችሁ ነው እችላለሁ። ጎበዝ ነኝ። የምር ነው። በጣም ልቤ ታጠራ ነው። ሼር አድርጉልኝ። ከዚህም በኋላ ሰይፉ በፕሮግራሙ ላይ ከጋበዛት በኋላ የተናገረችው ነገር ምን አይነት ልብ ነው ያላት እንድንል አድርጎናል። ፍቅር እውር ነው የሚባለውን ነገር ያየሁት በራሴ ነው። ብዙ ነገር እንዳሳልፍ አድርጎኛል። ነገር ግን አሁንም በጣም ነው የምወደው ብላ ተናግራለች። እኔ ማርያምን በጣም ነው የምወደው። አሁን በምን አንተ በምን ነው በጣም ነው የምወደው። ምንድነው ያረካት አንተ? ማርያምን ወጣኔ ያው ሁሉ ነገር እኮ አሳልፍ ያለው የእውነታው ነው ምናምን እኮ አይደል እንዳሳልፍ አድርጎኛል አይደል? ራሴን በቃ እሱን ብሌ ማድረግ አልፈልግም። ምን አገባኝ ግን ማለት ነው ስቲል በጣም ነው የምወደው እነቤት። ታዲያ ይህንን ተከትሎ በጣም በርካታ ሰዎች ሰይፉ መሃላቸው ገብቶ እንዲያስታርቃቸው ተማጽኗቸውን አሰምተዋል። ሰይፉም በትላንትናው ዕለት እንዲገናኙ በማድረግ በጣም ትልቅ ስራ ሰርቷል። የወለዱ ሴቶች አጠገባቸው ባላቸው እንዲኖር ይፈልጋሉ። ቢያጣም ቢነጣም ቢኖረው ዋናው የሱ መኖር ነው በገንዘብ የማይለካውና ያ ይመስለኛል ስሜቷን የጎዳው በጊዜው። አስባት ቀርቼ ብዳም አይደለም በጣም ነው የምወዳት። እኔ ብዙ ነገር አሳልፌያለሁ። በኔ ላይፍ ውስጥ ብዙ ነገር አሳልፌያለሁ። ግን እኔ እሷን ከድቼ አይደለም ልጅን ከድቼ አይደለም ክፍለ ሀገር ሄድኩበት ምክንያትም አለኝ የራሴ። በቃ በጣም ውጥረት ውስጥ ነበርኩኝ፣ በጣም ቻሌንጅ ውስጥ ነበርኩኝ። እኔ እሷንም እንደዚህ ለማድረግ ፈልጌ አይደለም። በቃ ከራሴ ውስጥ በኔ ህይወት ውስጥ ግብግብ ኃይለኛ ግብግብ ገጥሞኝ ይቅርታ በጣም ይገባታል እንዴ
እንዴ ቅርብላ በቃ አይዞህ በቃ አንዳንዴ እዚህ ምድር ላይ ስትኖር በይቅርታ በማለፍ በመተው አጭር ህይወት ነው የምንኖረው። በቃ መተው። የነዚህ ሁለት ጓደኛሞችን ታሪክ በእርግጠኝነት በጣም ጨካኝ እንኳን ምንም አይመስል ሰው ብትሆን ውስጥ ይረበሻልና እኔ በነገራችን ላይ ለሰይፉ ቃላትም የለኝም። ወንድሜ ሰይፉ እግዚአብሔር ጤናውን ሰጥቶ በልጆች እንድታየው ነው ሁሌም ብለው በጣም ከማከብራቸው ሰዎች ውስጥ ሶሻል ሚዲያ ላይ ካሉት ውስጥ አንደኛው ነው። ያውቃል እሱ ስለምነግረውም ያውቃልና ይገርመኛል። እንደ የሰው ቅንነት እየጨመረ ይሄዳል። በህይወት እያለ ነው። በነገራችን ሰው ሞቶ ምናምን ደግ ምናምን በህይወት እያለ ደግ የምትለው ሰው በጣም ነው የሚገርመው። እና አንዳንዴ በቃ በል ሰው ነህ፣ ትዳር ፌል ሊያደርግ ይችላል። ወርክአውት ካላደረገ ትፋታለህ። ጋብቻ እንዳለው ሁሉ ፍቺም ይኖራል። አዲስ ነገር አይደለም። ግን በይቅርታ መመለስ ፍቅር እያለ መዋደድ እያለ በቃ የሆነ ኢጎ አለ፣ የግል ችግር አለብን፣ እልህ እኔ ማን ስለሆነች ነው ማን ስለሆነ ነው የምንባባለው ነገር አለ። ግን በደስታ የምታተርፉት ነገር የምናተርፈው ነገር ቤት ሰላም ነው፣ ልጆቹ ሰላም ነው የሚሆኑት። አንተ የሰላም እንቅልፍ ትተኛለህ። ጸብ፣ ጥላቻ፣ እንደዚህ አይነት ነገሮች ለአይምሮ ረፍት አትሰጠውም። ሁሌ ስራ ትሰጠዋለህ። ምክንያቱም የምንኖረው ህይወት አጭር ነው። ረጅም ዓመት 1000 ዓመት አትኖርም። ታልፋለህ፣ እናልፋለን። ስለዚህ በፍቅር ህይወታችንን አጣጥመን እንለፍ። ችግር አለብን። ማንም ያለ እንከን የተፈጠረ የለም። ያማ ቢሆን የሰው ልጅ በሙሉ አምላክ ይሆን ነበር። እና ይህ የተጣላ የሚያስታርቅ ሰው ተው፣ አንቺም ተይ፣ አንተም ተው የሚል ሰው እንደ ሰይፉ አይነት ሰዎች መብዛት አለባቸውና እህቴ ተበድላለች። ወንድሜም ይክስሻል። በእርግጠኝነት ከአሁን በኋላ ይክስሻል። ቤታችሁ ጥሩ ይሆናል። እግዚአብሔር መልካም ነገር ይሰጣችኋል። ደስ ነው የሚሉት በጣም። እኔ እንደዚህ ቶሎ ፊልም ማድረግ ሰው አይደለሁም እና ገርሞኝ በቃ ይህን ፕሮግራም ሳይ ለምን እንደምረበሸው ምናምን ያልኩት። ምክንያቱም ሁልጊዜ በሁለት ወላጆች መሀል ልጆችን አስባለሁ። አሁን የመጣው ቤቢ እነሱ ጋር የመጣው በእነሱ ምክንያት አባቱን ይፈልጋል፣ የእናቱን ደስታ ማየት ይፈልጋል፣ ሁለቱም አንድ ላይ ሆነው ሲጫወቱ ማየት ይፈልጋል፣ ቤት ውስጥ ማየት ይፈልጋል፣ አብረው ይዘውት እንዲዞሩ ይፈልጋል። አያችሁ፣ ጉድለቱ ያንድ ሰው ብቻ አይደለም። የእኛ ጸብ ለልጆች ይተርፋል፣ ለቤተሰብ ይተርፋል፣ አራውንድ ላሉ ሰዎች በሙሉ ይተርፋል። በእርቅ በሰላም የምናተርፈው ነገር በገንዘብ አይገኝም። የሰላም እንቅልፍ እንደዚህ መተኛት ትልቅ ነገር። ጸብ ጉዳትን ይበላል። ጸብ ካንሰር ነው፣ ራስን ይበላል። እና ሰይፉ በቃ እግዚአብሔር ያክብርህ። እኔ ቃላት የለኝም። ብዙ ሰዎች ያመሰግኑሃል። ብዙ ጊዜ ታስታርቃለህ። የተጣሉ ሰዎች እኔ እንደውም ዋነኛ ፕሮግራም ቢሆን በዚህ ዘመን የሰው ልጅ ትዳር ምን ያደርጋል አታግቡ ተፋቱ ብሎ ነውር በሚወራበት ዘመን አንተ ለማስታረቅ የምትሄድበት ነገር በጣም የሚገርም ነው። ቋሚ አንዳንድ ፕሮግራሞች ላይ እንዲያነሱ ሰዎች ቢመጡ ባይ ነኝ። ይሄ ፕሮግራም ለምን ማስታረቅን የመሰለ እግዚአብሔርም የሚፈልገው እሱ ነው። መንፈሳዊ ሕይወት ብንሄድ ማለት ነው። ብቻ በርታ። እንኳን ደስ አላችሁ። እናንተ ምርጥ የሆናችሁ ጥንዶች ናችሁ። እግዚአብሔር ቤታችሁን በበረከት በፍቅር ይሙላው። ፈታ ሳቅ የምትሉበት ዘመን ይሁንላችሁ። እንዳንድ ወንድም ነው ይመቻችሁ። እኔም በዚህ አጋጣሚ ፍቅራቸው እስከ መጨረሻው እንዲጸናላቸው እየተመኘው ከዚህ በኋላ ባለው ጊዜ ቤቲ ያሳለፈችውን ሁሉ መርሳት ባትችልም ሀብታሙ የተሰበረ ልቧን ለማከም ፍቅርን በመስጠትና የሚያስደስታትን ነገሮች በማድረግ ኃላፊነቱን መወጣት እንዳለበት አስባለሁ። ምክንያቱም በፍቅር የተሰበረ ልብ መታከም የሚችለው በፍቅር ብቻ ነው። እናንተስ ይህንን ፍቅርና ሰይፉ ፋንታሁን የሰራውን ተግባር እንዴት ትገልጹታላችሁ? ሐሳባችሁን በኮሜንት ላይ አስቀምጡልን። የተለያዩ ወቅታዊና አዳዲስ ጉዳዮች እንዲደርሳችሁ ቻናሉን ሰብስክራይብ እንድታደርጉ ጋብዛችኋለሁ።